በላጤነት ህይወት ከብቸኝነት በላይ የሚከብደኝ ነገር ቢኖር ምግብ ማብሰል ነው። ምግብ የማብሰል ቅደም ተከተል የፊዚክስ ያህል ይወሳሰብብኛል። የሽንኩርት ነገር ከተነሳ ዘርማንዘሬ በሽንኩርት ላይ የፈጸመው ግፍ ያለ ይመስል ሁሌ እንዳስለቅሰኝ ነው። እንደውም የሆነ ጊዜ ሽንኩርት እየከተፍኩ ቃጠሎ ከአቅሜ በላይ ሆኖ ሲያስለቅሰኝ እንባዬ ብሶቴን ቀስቅሶት ቀኑን ሙሉ በር ዘግቼ ሳለቅስ ውያለሁ። ታዲያ በዚህ ሙያ ቢስነቴ ምክንያት ብዙ ሴቶችን ለማናገር ሞክሬያለሁ። በአጠቃላይ አዲስ አበባ ተወልዳ ያደገች ሴት በሙያ ከእኔ ብትብስ እንጂ የምትሻል አላገኘሁም። በዚህም ምክንያት ነው ትርንጎን ወደ ቤቴ ለማምጣት የተገደድኩት። ትርንጎ ለመጀመሪያ ቤት የመጣች ጊዜ ቀድማ አንጀቴን የበላችው። ሙያዋን ለማጣራት አንዳንድ ጥያቄ እየጠየቅኳት ነው። እሺ ትርንጎ እድሜሽ ግን ስንት ነው? ጠየቅኳት። አሁን ተፊታዬ ነው ያለው ሐምሌ 17 እበላለሁ መለሰችልኝ። ብይ ቆንጆ ነው ግን እኮ ገና ልጅ ነሽ አልኳት። ህዋ ደሞ ሴል ለአመ ሔዋን ተደረሰ ወዲህ የምን ልጅነት ነው አለችኝ። እና ቤተሰቦችሽ የት ናቸው ጠየቅኳት። ቤተሰቤ ከቀዬ ናቸው አለችኝ። ማለቴ እነርሱ ናቸው አዲስ አበባ የላኩሽ? ኧረ ኮብልዬ ነው። ጠፍተሽ ነው? ኮብልዬ ነው። ያው አይደል እንዴ? እሺ ለምንድን ነው የኮበለልሽው? አግቢ ብለው ባል ሲያመጡ ኮበለልኩ። ታላ ወንድሜ እስከ 6 ፊደል ዘልቋል። እሱ ነው ወዲያ ያስኮበልልኝ። ታዲያ ከአዲስ አበባ እንደገባሽ የህተም የመለዮ የሆነውን ጥርስሻዊ ብላኝ ጥርሷ ላይ ያለውን ብሬስ አሳየችኝ። የትርንጎ ልጅነትና የዋህነት ታዲያ አንጀቴን ተባብሮ በሉት። ከሆዴ ይልቅ ሰብአዊነት ያሸንፎኝ ትርንጎን እየሰራች እንድትማር ለማገዝ ለራሴ ቃል ገባሁኝ። በራሴ ለገምኩኝ ሰው መላኬ። ታዲያ ከትርንጎ ሙያ የእኔ ሙያ ለመቻል 30 እጥፍ ይሻላል። ትርንጎ ከዱባ ወጥ ውጪ ምንም የምትሰራው ነገር የለም። እባክሽ ዛሬ ዱባ እንዳትሰሪ ሌላ ነገር ሰርተሽ ጠብቂኝ ብያት ከወጣው እስክመለስ አኩርፋ ምንም ሳትሰራ ትጠብቀኛለች። አንዳንዴም እያለቀሰች አሁን ዱባን የመሰለ ነገር ሰው እንዴት ይጠላል ትለኛለች። ቆይ ከዱባ ውጭ ሌላ ምግብ የለም እንዴ እላታለሁ። ቆይማ ጋሼ እውነቱን ዱባ ወጥን የሰለቸህ? አዎ እላታለሁ በሰለቸው ድምፅ። እሺ ዱባ ቅቅል ትበላለህ ትለኛለች። ባለችበት ጥያት ሽንኩርት ለመክተፍ ማድ ቤት እገባለሁ። የዱባ ወጥ ብሶቴን በሽንኩርት ቃጠሎ አሳብቤ አብሬ ያለቅሳለሁ። ትርንጎ ሙያ ባይሆንላት ቢያንስ ትምህርቷን እንድትማር ጠይቄያታለሁ። ትርንጎ ነገ የተሻለ ሰው ለመሆን መማር አለብሽ ብያት፣ አረጋሽ እኔ በዘሬም የተማረ የለ ቀለም አይዘልቀንም ብላኛለች። እንድትማር ለማስገደድ በሞክር ነገሩን ባነሳው ቁጥር ማርቀስ ስትጀምር ተውኳት። ለሰው ይናገሩት ለሰው ይናገራል እንዲያው አንቺና እኔ ብንገናኝ ይሻል ጎረቤት ቢከፋ። የሆነ ቀን ከስራ ስገባ መጽሐፎቼን ሰብስባ ከሳፋ አጠገብ አስቀምጣቸው ሳፋ ውስጥ ኦሞ ስትበጠበጥ ደረስኩ። እንዴ ምንድነው ትርንጎ ምን እያረግሽ ነው? ላጥብ ነዋ። ምኑን አልኳት። ይህንን ነዋ ከመጣው ጀምሮ እንዲሁ ተቀምጧል ስታጥበውም አይቼህ አላቅ አለችኝ። ትርንጎ መጽሐፍ እኮ ነው አልኳት። ታዲያ ቢታጠብ ምን እንዳይሆን ውሃ ማንን ገደለ አለችኝ። መጽሐፎቼ የውሃ ሲሳይ ሳይሆኑ ስለደረስኩ ፈጣሪን እያመሰገንኩ ንዴቴን ውጪ መጽሐፎቼን ሰብስቤ ገባው። ለቀንም እንደዚሁ በተቀመጥኩበት ፒንሳ ይዛ መጥታ ጋሽ ከጥርሴ ላይ ያለውን የከተሜ መለዩ አውጣልኝ፣ አያስበላ አያስጠጣ፣ እኔ እንደ ልቤ ቆሎ መቆርጠም አምሮኛል አለችኝ። ፒንሳውን ከእጇ እየተቀበልኳት እንደዚህ አይነት ነገር እንዳታደርግ ጉዳቱን ዝርዝር ያስጠነቀቅኳት። ከስራ ወደ ቤት እየገባው ነው። ገና በር ከፍቼ እንደገባው ግቤን የዱባ መዓዛ ውዶታል። እዛው በር ስር ተቀምጬ ማንባት አማረኝ። ትርንጎ ገና እንዳየችኝ ሮጣ አጠገቤ መጣች። ጋሽ መሄደ ነው አለችኝ። ወዴት ነው የምትሄጂው ጠየቅኳት። ወደ ቀዬ ብላ ተመልሳ ልብሷን ይዛ መጣችና
የታጨልኝ ሰውዬ ሴት ደፍሮ መታሰሩን ወንድሜ በደብዳቤ ሰደደብኝ። እሱ ከታሰረልኝ እዛው ሂጄ ልብ የፈቀደውን አግብቼ እኖራለሁ። ቆንጆ ዱባ ወጥ ሰርቼልሃለሁ ብላ። እኔ እንግዲህ ሄድኩኝ ብላ ወጣች። እርሷ እንደወጣች ያጠሩ በር ተንኳኳ። ስከፍት አንዲት ልብሷን በፔስታል የያዘች ሴት ቆማለች። ሰራተኛ ይፈልጋሉ ጋሽ ያለችኝ። ንግግሯ እንደ ትርንጎ ነው። ሙያለሽ ማለቴ ምግብ ማብሰል ትችያለሽ አልኳት። ዱባ ወጤ ጣት ያስቆረጥማል አለችኝ ፈገግ እያለች። ዱባ ወጥ ይሄማ በር ያስጠረቅማል። በሩን ዘግቼ ጭንቅላቴን ይዤ ዱባ ብሶቴን በጩኸት አወጣሁት። ወይ ዱባ ይመቻችሁ፣ በማርያም ይመቻችሁ። አሪፍ ነው፣ ደስ ይላል። እስኪ ይሄንን ደግሞ እስኪ መቼስ አንዴ ዶክተር አብርሃም ማን ነው ልብስክ ላይ ያለው ማን ነው? እሺ ብርሃኑ ነጋ እንዴ? ራሰ በራን ነበር እንዴ ብርሃኑ ነጋ? ምን እዚህ ጋር ጸጉሩ አስተክሎ ነው ራሱ? ምን ነው እኔ እንጃ። ብርሃኑ ነጋ እንደዚህ ነው እንዴ? አሞት ይሆናል።